Michelle Obama is a man. Am I right, America? Never see me apologize for anything that I do. And I really think that's real. ሰላም ፋሚሊያንስ እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ዛሬ እንግዲህ ስለ ሚሼል ኦባማ ያው እንግዲህ እውነቱ ወጥቷል። የውጭዎቹን የዌስተርኑን ሚዲያ ያንቀጠቀጠ ከትናንት ወዲያ ያርበደበደ ኬዝ ነው ይዤላችሁ የመጣሁትና እንደምታዩት የኦባማ ሚስት ወንድ ነው። እሱም ብዙ ሰዎች ተናግረውታል፣ በጣም በብዙ ማስረጃ ማለት ነውና ተደፋፍኖ ነበር። ሰዎች እንዲ ሶሻል ሚዲያ ላይ ይናገሩታል እንጂ ተደፋፍኖ ነበር የተቀመጠው። አሁን ትናንትና በነበረው የትራምፕ ልደት ላይ ከስር ዋይት ሃውስ ቤዝመንት ላይ የቦክስ ውድድር አድርጎ ነበር፣ ልደቱን በማስመልከት የትራምፕም ማለት ነው። እና ቦክሰሩ ተጫዋቹ ከተጫወተ በኋላ መጨረሻ ላይ እንደሰማችሁት ሚሼል ኦባማ የኦባማ ሚስት ወንድ ናት ብሎ ተናገረ። እንግዲህ የኦባማ ሚስት ቶሎ ብላ መልስ ሰጥታለች። እከሳለሁ፣ የከሰስኩበትንም ደግሞ ለጥቁር ሴቶች ለእርዳታ ድርጅት እሰጣለሁ፣ ዶኔት አረጋለሁ ነው ያለችው፣ እረዳለሁ ብላለች። እስቲ እናያለን እንግዲህ የሚሆነውን እየመጣን እንዘግባለን። ጥቁሮቹም ደግሞ ተነስተው ይሄ ለጥቁር ሴት ያላቸው ነጮች ንቀት ነው በሚል ተሸፍኗል። ብዙ ደግሞ ጠለቅ ብለው ጉዳዩን የሚያውቁ እንደዚህ አይነት ነገራቶችን ዲፕሊ የሚከታተሉ ደግሞ እውነት መሆኑን ያውቃሉ። ይሄ ፋክት ነው። ልጆቹም የነሱ አይደሉም። የልጆቹንም እናትና አባት አሳያቸዋለሁ። 2 ሴት ልጆች አሏቸው። እሷም ደግሞ ወንድ መሆኗ ጾታ እንደቀየረች ወንድ መሆኗን የኛዎቹም የቀየሩትን በቀደም አሳይቻቸዋለሁ። ብዙ የኛ የቀየሩ ልጆች አሉና ጾታቸውን አሳያቸዋለሁ። እሷም እንደቀየረች ነው የሚያሳየው ሁሉም ነገር ኤቪደንሱ ማለት ነው። ኦባማ ራሱ በስተቲውም በምን አላቅም ብዙ ኢንተርቪዎች ላይ ሲናገር እኔና ባለቤቴ ማይክል እያለ ነው የሚናገረው። ሚሼል የተባለችው ማይክል ናት። ማይክል ነው ስሙ። እና ብዙ ማስረጃ አለ። ስትጨፍር ስትደንስ ልብሷ ላይ ይወጣል፣ ቅርጿ እንዳለ ብዙ ነገር ይታያልና ሰው ያው ደፍሮ መናገር ስላልቻለ ነው እንጂ አንዳንድ ሚዲያዎች በትክክል ነው የሚያሳዩት ማን እንደሆነች ምን እንደሆነች ይታያቸዋል። እጇ ራሱ ይሄ የወንድ እጅ ነው፣ የሴት እጅ አይደለም እንደምታዩት ነውና እሱ ነው ታውቃላችሁ አሜሪካን ሀገር ወንድና ወንድን ሴትና ሴትን ፍቃድ የሰጠው ይቻላል ብሎ መጀመሪያ ላይ እሱ ነው እርኩሰትን ያመጣው። ይታያችኋል እዚህ ጋር የኦባማ ሚስት ናት እዚህ ጋር ስትጨፍር ይው ይታያችኋል አይደል? ይሄ ነው እንግዲህ እና ግግም ብለው ነው አይደለችም የሚሉት። የኤሎን ማስክ አባት ራሱ እንዴ አታቁም እንዴ እስካሁን ድረስ እሷኮ ወንድ ናት፣ ጾታውን የቀየረች ወንድ ናት ብሎ ተናግሯል። ይሄው እንዳለ ብዙ ነገር ያሳያል። I walk with my husband Michael and hold hands. It's like a whole new world for me. እንግዲህ አንድ ወንድ ልጅ ባልሆነው my husband Michael ብሎ አይጠራም አይደል እንዴ? እና ኦባማ ራሱ የሚያምነው አንድ ወንድ ልጅ ይላል። ያስገባላችኋል። አንድ ወንድ ልጅ ወንድ ያስፈልገዋል። አንድ ወንድ ልጅ ወንድ ያ ማለት ምንድነው? አንድ ወንድ አንድ ጌ ያስፈልገዋል። ባልም ቢኖረው ሚስትም ቢኖረው አንድ ወንድ ያስፈልገዋል እንደባል ብሎ በጣም የበሰበሰ እርኩሰትን የሚያራምድ አሜሪካ ላይ ወንድና ወንድ ሴትና ሴትን ለመጀመሪያ ጊዜ ፈቀደው ኦባማ ነው። One of the things that I think a lot of times boys need is not just exposure to one guy, one dad. No matter how good the dad is, he can't be everything. He can't be everything. One of the most valuable things I learned as a guy was I had a gay professor in college. You need that. Michael and I also want to acknowledge that warms my heart, particularly as a black man. እንደሰማችሁት ነው እንግዲህ እኔና ማይክል ብሏል ኦባማ። እሷም እዚህ ጋር ኢንተርቪው ስታረግ እንደ አንድ ብላክ ወንድ ልቤን የሚያሞቀው ነገር ነው ያለችው። እንደ አንድ ጥቁር ወንድ ዩሊስን እንደ አንድ ጥቁር ወንድ ያመለጣቸው ይሁን አውቀው እንድሰማ ይሁን አይሮን ነው። እና እዚህ ጋር በፊት ልጆቿን እርጉዝ ሆና እንደተነሳችው ያስመሰለችበት ፎቶ ነው። ይሄ የፕሬግናንሲ ፎቶ ነውና ኤአይ ነው። ጭራሽ አልወለደቻቸውም ልጆቹን። ብታዩ እስቲ ቁጥር ውስጥ 6 ጣት ነው ያለው። ይሄ በኤአይ የተሰራ የእርግዝና ፎቶ ነው። ኤአይ ነው እንጂ እርጉዝ አልነበረችም፣ ወንድ ናት። እና ልጆቹም እናትና አባት አላቸው። ቁጭ እነሱ የሚመስሉ የነሱ ልጆች አይደሉም። ያገባው ኦባማ ወንድ ነው። ይሄ ከበፊትም የሚነገር ነገር ነበር። ጫንቃዋ ጀርባውን ብታዩ የወንድ ጡንቻ ነው፣ የወንድ ቦዲ ነው፣ አጥንቷ የወንድ ነው። የፈለገ ትራንስ ብትሆኑ ብታስቀይሩ ምን ብትሉ ተፈጥሮ ልትጥሱ አትችሉም። እግዚአብሔር የሰራውን ነገር ልታበላሹ አትችሉም። የፈለገ
ቀዶ ጥገና አይደለም ፈርሳችሁ ብትሰሩ አታስመስሉትም ያስታውቃል ወንድ መሆኗ ያስታውቃል አያችሁ ትከሻዋ ጡት ይሰራል በሆርሞን ብዙ ነገር ይሰራል አሁን ላይ መለየት እስከሚያቅተን ድረስ ግን ያስታውቃል ያሞነ ይሄ ያስታውቃል ወይ ቃላት ያመልጣል እና ያለምንም ሀፍረት ነው አሁን እሷም ተነሳ እከሳለሁ ከስሼ ያገኘውትን ብር ለሴቶች የእርዳታ ድርጅት ተሰጣለሁ ያለችው አፈር ብሉ ይታያችኋል አሁን እዚህ ጋር ጀርባዋ ዞራ ስትገባ ማለት ነው በዚህ በኩል ያለው ኦባማ ነው ዞሮው እየገቡ ይታያችኋል እንዲ አይነት የሴት ጫንቃ አለ አንለስ ኤክስትራ ውፍረት ካልሆነ ወፍራም አይደለችም መካከለኛ ሰውነት ያለው ሰው ነው እንዴት በዚህ ልክ የወንድ ጫንቃ ሊኖራቻለ ጾታ ሲቀይሩ እስከዚህ እስከማስመሰል ድረስ ይደርሳሉ አያችሁ የሴቱ የወንዱን ብልት ይታያል አሁን እዚህ ጋር ሚሼል ይታያችኋል አንገቱ ላይ ያለው ጫንቃ ጡንቻ ይታያችኋል ሴቶችኛ የለንም እንደዚህ አይነት ጡንቻ አለስ ዳምፔል ካላነሳን ስፖርተኛ ካልሆነን እዚህ ኤክስትራ ስፖርት ካልሰራን እንደዚህ አይመጣም በታሪክ በቃ እንደዚህ ኖርማል ሴት ላይ አይመጣም የወንድ ጡንቻ ነው ይሄ እና እነዚህ ናቸው የልጆቹ አባት አሁን ይሄ ማሊያና የሳሻ እናትና አባት እነዚህ ናቸው የኦባማ ልጆች ተብለው የሚጠሩ ሶሻል ሚዲያ ላይ የሚታወቁት ትክክለኛ ወላጆቻቸው እነዚህ ናቸው እነዛ አሁን አሜሪካን ካናዳ ምናምን እንደዚህ ዩሮፕ ላይ ልጅን የሚቀሙት ለምንድነው ለምን ይመስላችኋል ወስደው ለትራንሶች ለመስጠት ነው ልጅን የሚቀሙት ማጆሪቲ ልጆችን የሚያሳድጉት ትራንሶች ናቸው ብዙ ጊዜ እናትና አባት ሆነው እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ በተለይ ዩሮፕ አሜሪካ ያላችሁ ይሰውራችሁ ከእንደዚህ አይነት ነገር ወላጆች ያው እንግዲህ ልጆቹ ወላጆቻቸው እነዚህ ናቸው ኖባማ አይደሉ እና ሰዎች ትራንስጀንደር እስከሚያደርጉ እነዚህ ወንዶች ናቸው ጋይ ሴቶች እንዳይመስሏችሁ እንደዚህ እስከመምሰል ድረስ ይመጣሉ እስከመሳሳት ለማመን እኮ ነው የሚከብደው ከዚህ ወደዚህ ይቀየራሉ እንደምታዩት እንደው አረ ዘንድሮ ይመጣብን በላ ከዚህ ወደዚህ ኢማጂን ያው እንግዲህ ቻውን ሚሼል ናት የኦባማ ሚስት እንደምታዩት ነው እንግዲህ እንደዚህ አርጎ የሴት ጡንቻ አለ የእግር ጡንቻ እንደው ምኑንስ እንደው ብንስት እንደው ይሄንን ስታለን እንዲህ አርጎ የሴት ጡንቻ አለ እንግዲህ በበቀደሙ ቪዲዮ ላይ አይተናል እነዚህን እነ ዲዲ እነዚህ ጾታቸውን ከወንድ ወደ ሴትነት የቀየሩ ኢትዮጵያውያንና ኤርትራውያን ናቸው ቀጥሎ ማስገባላችሁ እነዚህ እንዳለ ወንዶች ናቸው ጾታቸውን ቀይሮ ነው አሁን ልክ ሚሼል እንደሆነችው ማለት ነው ከወንድ ወደ ሴት እንደ ሺፍት እንዳረጋችሁ እነዚህም ኢትዮጵያውያን ናቸው መቼም ቲክቶክ ላይ ዞር ስትሉ አላያችኋቸውም ብያል ገምትም ታቋቸዋላችሁ እነዚህ ማለት ጾታቸውን የቀየሩ ኢትዮጵያውያን ናቸው ወንዶች ማለት ነው ለዚህ ነው ብዙ ጊዜ የመጣው ቲክቶክ ላይ ስለሚደረገው ነገር ያለ ምንም እንትን መጥቼ ማስረዳችሁ ወላጆች ቢያንስ ከልጆቻችን 4-5 እጥፍ መቅደም አለብን because ቴክኖሎጂው is high ልጆቹ ምን እንደሚያዩ ማየት አለባችሁ እነዚህ ነው የሚያዩት አሁን እነዚህ ልጆች እነዚህ ወንዶች ሴት ናቸው ብሎ ለመገመት አይከብድም ማን ያምናል ዲፕ ካልገባን በስተቀር እነሱ ሲያወሩ ልጆቻችንን እንደዚህ ነው የሚጠልፉት ኖርማላይዝ የሚያረጉት እንደዚህ ነው መተው ሁሉም ነገር ኖርማላይዝ ያረጉባቸዋል መተው is nothing ለብዙ ጌመሮች ለብዙ ቲክታከሮች ጊፍት የሚሰጡት እነዚህ እነ ዲዲ ናቸው መተው አንበሳ ዩኒቨርስ የሚያወርዱት እነዚህ ናቸው ጌመሮቻችን ቲክታከሮቻችን እነዚህ ሴት ብለው ነው የሚጠሩት አንቺ ዲዲዬ እየተባባሉ ነው የሚጠራሩት እና የኛስ ልጆች ነገ ሲያድጉ ምንም የማያውቁት ልጆችስ እኔ የሚያሳዝኑኝ ምንም በኢትዮጵያ ውስጥ ያሉ ግብረ ሰዶማውያን በኢትዮጵያ እንደፈለግን መንቀሳቀስ አልቻለም በቲክቶክም ዘመቻ ተከፍቶብናል ሲሉ ክስ እያቀረቡ ስለመሆኑ አሶሲኤትድ ፕሬስ ዛሬ ይዞት ከወጣው መረጃ ላይ ተመልክቻለሁ እንግዲህ እንደሰማችሁት ነው እንግዲህ ውጪ ላይ ራሱ ሆነው ስለ ሀገራችን ይከራከራሉ መንቀሳቀስ አልቻልንም እኛን አይደግፉንም ይጣሉናል ብለው ነው እንግዲህ ስሞታ የሚያቀርቡት ለአለቆቻቸው እና እኛ ደግሞ በዚህ መልኩ ነው እንግዲህ ልጆቻችንን ራሳችንን ከእንደዚህ አይነት እርኩሰትና እርግማን የምንጠብቀው ጋይስ ተባረኩልኝ አመሰግናለሁ የዛሬን ቪዲዮ በዚህ ያበቃለሁ ስለምታበረታቱኝ ቴንክ ዩ እና ከዚህ ቀጥሎ ኦባማ ፕሬዝዳንት በነበረበት ሰዓት ለተመሳሳይ ጾታ አሜሪካ ላይ ፍቃድ የሰጠበት ሐላል ያረገበትን ቪዲዮ አስገባላችኋለሁ ወንድ ከወንድ ሴት ከሴት መዳራት ይችላል ብሎ ዓለምን እርኩሰትን የረጨበትን ቪዲዮ አስገባላችኋለሁ ተባረኩልኝ I walk with my husband Michael and hold hands. Every single American, gay, straight, lesbian, bisexual, transgender, every single American deserves to be treated equally in the eyes of the law and in the eyes of our society. It's a pretty simple proposition.